ይህ አብርሃም ነው። አብርሃም 75 ዓመቱ ነበረ። የዋህ ዓይኖችና ረጅም ግራጫ ፂም ነበረው። እግዚአብሔርን በጣም ይወዳል። እናም እግዚአብሔር አብርሃም ሲናገርም ይሰማል። ይህችም የአብርሃም ሚስት ሳራ ናት። 65 ዓመቷ ነው። ደግ ፊትና ረጋ ያለ ፈገግታ እንዲሁም ነጭ ፀጉር አላት። ሳራ አፍቃሪ፣ ታጋሽና ጥበበኛ ነች። እናም ይህ ደግሞ የአብርሃም የወንድም ልጅ የሆነው ሎጥ ነው። ሎጥ ብሩህ ፈገግታ ያለው፣ በጉልበት የተሞላና ሁል ጊዜ ለጀብድ ዝግጁ የሆነ ወጣት ነው። አብርሃም ከሚስቱ ከሳራና ከወንድሙ ልጅ ሎጥ ጋር ካራን በሚባል ቦታ ይኖሩ ነበር። አንድ ቀን እግዚአብሔር አብርሃምን እንዲህ አለው፣ አብርሃም ሆይ ከቤትህ ተነስተህ እኔ ወደማሳየህ ምድር ሂድ። እባርክሃለሁ፣ ታላቅ ሕዝብም አደርግሃለሁ። አብርሃም ታዘዘ። ዕቃውን ሸክፎ ሳራና ሎጥን ይዞ ከቤቱ ወጣ። በሞቃታማ በረሃና ረዣዥም ተራሮች ውስጥ ለብዙ ቀናት ተጓዙ። በመጨረሻም ከነዓን ወደምትባል አዲስ ምድር ደረሱ። ሁሉም ቆንጆ ነበር። እግዚአብሔር አብርሃምን ይህችን ምድር ለቤተሰብህ የምሰጣት ናት ብሎታል። በኋላም እግዚአብሔር እንዲህ አለ፣ አብርሃም ሆይ ከዋክብትን ተመልከት። እንደ ሰማይ ከዋክብት ብዙ ልጆችና የልጅ ልጆች ይኖሩሃል። አብርሃም እና ሳራ ግን ሁሌም ያዝኑ ነበር። ምንም ልጆች አልነበራቸውም። ያም ሆኖ አምላክ የተናገረውን አመኑ። አንድ ቀን 3 እንግዶች ወደ አብርሃም ድንኳን መጡ። አብርሃም ምግብና ውሃ ሰጣቸው። ጎብኚዎቹ በሚቀጥለው ዓመት ሳራ ልጅ ትወልዳለች አሉ። ሳራ ይህንን ሰምታ በዝግታ ሳቀች። እሷ በጣም አርጅታ ስለነበረ ይህ እንደሚሆን አላመነችም። ጎብኚዎቹ ግን ከእግዚአብሔር የሚበልጥ ቃል የለም አሉ። ከዚያም በኋላ ልክ እግዚአብሔር እንዳለው ሳራ ወንድ ልጅ ወለደች። ስሙንም ይስሐቅ ብለው ሰየሙት። ትርጓሜውም ሳቅ ማለት ነው። አብርሃምና ሳራ ደስተኛ ሆኑ። አብርሃም ይስሐቅን በጣም ይወደው ነበር። ለልጁ ልዩ ስጦታ በየቀኑ እግዚአብሔርን ያመሰግናል። ይስሐቅ ጠንካራና ጤናማ ሆነ። በደስታና በፍቅር ተሞልቶ አደገ። እግዚአብሔር የገባውን ቃል ጠበቀ። አንድ ቀን እግዚአብሔር አብርሃምን አነጋገረው። አብርሃም ሆይ ልጅህን ይስሐቅ ይዘህ ወደማሳይህ ተራራ ሂድ፣ በዚያ መሥዋዕት አቅርብልኝ አለው። አብርሃም በጣም አዘነ። ይስሐቅን በጣም ይወደው ነበረ። አብርሃም ግን ባይገባውም እንኳን በእግዚአብሔር ታመነ። ስለዚህ አብርሃም ማልዶ ነካ። ይስሐቅንና እንጨቱን ይዞ ለ3 ቀናት ያክል ወደ ተራራው ተጓዙ። በተራራ ላይ አብርሃም በድንጋይ መሠዊያ ሠራ። እንጨቱን ከላይ አደረገ። ከዚያም ይስሐቅን በቀስታ በመሠዊያው ላይ አስቀመጠው። አብርሃም መሥዋዕቱን ሊያቀርብ እጁን ዘረጋ። በድንገት አንድ መልአክ ታየ። አብርሃም አቁም፣ ልጁን እንዳትጎዳው። አሁን በእውነት እግዚአብሔርን እንደምታምን አውቄያለሁ። አብርሃም ከመሠዊያው ጎን አንድ በግ አየ። በይስሐቅም ምትክ እግዚአብሔር በግ አቀረበ። እግዚአብሔር የአብርሃምን ታላቅ እምነት አይቷል። እናም የአብርሃምን ቤተሰብ ለዘላለም ለመባረክ የገባውን ቃል ጠበቀ። ከዚህ ታሪክ የምንማረው የማይቻል በሚመስልበት ጊዜም እግዚአብሔር ሁል ጊዜ የገባውን ቃል ይጠብቃል። እሱን ማመን ደስታንና በረከትን ያመጣል።